ናችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን አልሐምዱሊላህ። እሺ ዛሬ የምንመለከተው A31 አውዲዮ ፕሮብሌም ሳውንድ አላወጣም ብሎ ነው የመጣውና ይህንን ስልክ እንግዲህ በጋራ አብረን እንፋየተዋለን ማለት ነው። ውጤቱንም አብረን እናያለን። ስለዚህ ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ለወዳጆቻችሁ ደግሞ እንዲደርስ ሼር በማድረግ አብረን ፈታ ዘና እያለን እየሰራን እንውላለን ማለት ነው። ስለዚህ ወደ ስራ ከመግባታችን በፊት ያው አንዳንድ ነገር ሃይላይት ማየት ይኖርብናል። A31 ሪንገር አይሲ እና ሌሎች መስመር የቆረጠ ችግር ከሆነም መጀመሪያ ስኬማቲክ ማየት ይኖርብናል ወይም ደግሞ ዲያግራም እናያለን ማለት ነው። ስለዚህ እቺን ቪዲዮ እስኪ ትንሽ ሾፍ እናድርጋትና እንደምትመለከቱት እዚህ ጋር አውዲዮ አይሲ አለ። ዘን አውትፑቱ በዚህኛው በኩል ማለት ነው በስተቀኝ ይሄው 1 2 3 4 5 6 ስለዚህ እነዚህ ሁለቱ ምንድናቸው ማለት ነው? አውዲዮ አውትፑት ናቸው ማለት ነው። እሺ ስለዚህ እነዚህ ቀጥታ ወደ ስፒከር በኬብል አማካኝነት ይሄዳሉ ማለት ነው። ግሪን ቦርድን አቋርጠው ስለዚህ እስከዚህ ድረስ መኖሩን ቼክ እናደርግና ካለ ኬብሉን ቼክ እናደርጋለን። ኬብሉን ቼክ አድርገን መጨረሻው አውትፑት ከግሪን ቦርድ መውጣት አለመውጣቱን ደግሞ እንደዚሁ ቼክ እናደርጋለን ማለት ነው። ስለዚህ አብረን እንቆይ ማለት ነው። ቻት እዚህ ጋር ይሄው ይሄንኛው አውትፑት እዚህ ጋር ግሪን ነው። እዚህ ጋር ደግሞ በቃ እነዚህ 3 4 5 6 እነዚህ ምንድናቸው ማለት ነው? አውትፑት ስፒከር ማለት ነው። ፖዚቲቭ እና ኔጌቲቭ ማለት ነው። እንግዲህ ይሄንን ካየን ወደ ማይክሮስኮፓችን እንሂድና ስልኩን ፈተነዋል። ወደ ስልኩ እንሄዳለን ማለት ነው። እሺ ስለዚህ ምን መሆን አለበት መሰላችሁ? እነዚህ አሁን ያየናቸውን ዳርና ዳር ላይ ያሉት ማለት ነው አውትፑቶች ሳም ኮንቲኒቲ ማንበብ አለባቸው መሰረታቸውን ለማወቅ። ስለዚህ ዙም እናድርገው የተወሰነ ፎከስ። እሺ እና እንደምትመለከቱት ተሞክሯል ስልኩ። ስለዚህ 1 2 3 እነዚህ ከዚህ ይታያችኋል ማለት እነዚህ ሁለቱ ፖዚቲቭ እነዚህ ሁለቶቹ ኔጌቲቭ ነው ሊሆኑ የሚችሉት። ስፒከር ቢቀያየር ችግር የለውም ምክንያቱም ፖላራይዜሽን የለውም። እና እስኪ እንመልከታቸው እያንዳንዶቹን ማለት እግሮች በስነ ስርዓት ይዘዋል አልያዙም ወይስ ምንድነው ያጋጠማቸው የሚለውን ሳምቲንግ ተመልከቱ። አሁን እስኪ ከዚህ ጀምረን ቼክ እናድርግ። ምናልባት ስፓርክ አድርጎ ከሆነ አንዳንዴ ይሰነጠቃልና እንደዚህ አይነት ነገር አጋጥሞት ከሆነ እንመልከተው። ሹፍ የለም እሱም ነው ድፍን ነው ያያችሁት ነው አይደል? ድፍን ነው ድፍን ነው ይሄም። እሺ አሁንም ተመልከቱ እና ልክ እዚች ጋር ለመጨረሻው መለየች ግራውንድ ከግራውንድ በኋላ አንድ አውዲዮ ነው። ተመልከቱ ከዚህ ወደዚህ ምን አድርጓል ማለት ነው? ተሰንጥቋል። ታያችኋል? ያያችሁት ሳነጋንቀው እንዳለ እነዚህ አውዲዮቹን ይዞ ያሉት 1 2 3 4 5 እነዚህ 5 እግሮች እንዳጠቃላይ እግራቸው ለቋል ማለት ነው። እሺ ስለዚህ መልቲሜትራችንን ኮንቲኒቲ ላይ እናደርገውና ዳይናሞር ላይ አድርገን እስኪ እንየው። ይሄኛው ግራውንድ ሾርት አንብቧል። እዚህ ያያችሁት ነው። አያነብም ጫን ስለው ያነባል። ከላይ አያነብም ጫን ስለው ያነባል። ይሄንኛውም እንደዚህ ይሄም እንደዚህ ይሄም እንደዚህ። ስለዚህ ይሄ ኤፍፒሲው ሙሉ በሙሉ ወይ መቀየር አለበት ወይም ደግሞ እነዚህ የተቀሩት እግሮች ያያችሁት ነው አይደል? ይሄንኛው ያያችሁት ነው እዚህ ጋር ስፓርክ አድርጎ ኦኬ መለስ ስላደርጋትና ስለዚህ ሙሉን ከምቀይረው እነዚህን የቀሩትን እግሮች በጋራ እንፈይደዋለን ማለት ነው። ወይም ደግሞ
ሶልደር እናደርገዋለን። አብራችሁ ነው ማለት ነው። ብሮ ሜትር ይመለሳል። ኦኬ እሺ አክራም ተኝቷል እስካሁን አልተነሳም። ስለዚህ ምን አደርጋለሁ? ኦፕስ አልፕሮ እናበራለን። ሶልደሪንግ ረናችንን ወይም ካውያችንን እናበራለን። የተወሰነ ፍላክስ እናደርግበታለን። ከፍላክስ በኋላ ሳይበዛ የተወሰነ ፒፒዲ የመጨረሻው ስራችን ሶሊደር ማድረግ ነው ማለት ነው። ሾርት እንዳያደርግባችሁ ፍላክስ በዛ ብታረጉበት ችግር የለውም። ኦኬ እሺ እቺ ዳረኛው ላይ ከላይ ለገፍ አድርጋትና ጉድ እሺ ቴስት ላድርገው እስኪ። ኦኬ አሁንም የተወሰነ ይቀረዋል። ብዙ ጊዜ ይሄ ነገር ያው ሲወድ ይከሰታል። ከዛ ውጭ ደግሞ አንዳንድ ቴክኒሻኖች ማለት ህገወጥ በሆነ አፈነቃቀል ወይም ደግሞ ምንድነው ስክሪን ኮኔክተሩን ሲነቅሉ ጥንቃቄ ካለማድረጋቸው የተነሳም ሊከሰት ይችላል ማለት ነው። ስለዚህ ኤፍፒሲ ላይ የተወሰነ አንዳንዴ ስንነቅል ጥንቃቄ ያስፈልገናል ማለት ነው። እሺ አልቀዋል እንግዲህ እንደምታዩት። ስለዚህ በኮንቲኒቲ የተወሰነ ሜጀር እናድርገው ማለት ነው። እንደዚህ አድርጌ ላሳያቸው። እቺ ታደለ ሲደርቅ ከግራውንዱ ጀምሮ እነዚህ 2 3 4 5 6 እግሮች ናቸው ማለት ነው የተበየዱት አሁን ይሄንን ጨምሮ ማለት ነው። ፖዚቲቭ ቪ ባሱ ማለት ነው። ሙሉ አሁን የተበየዱ ናቸው ማለት ነው። ኦኬ ስለዚህ ዳርሙር ላይ አድርገን ሜጀር እናድርገው አይደለም። እሺ
ኔጋቲቭን ግራውንድ ላይ እንይዛለን። ዘን አይዋ 0.4 እነዚህ ተመሳሳይ መስመር ስለሆኑ ይሄኛው ሁለት ተመሳሳይ ናቸው። ኦኬ ጉድ። ይሄ ማንበባት ከላይ ማንበባት ይሄ ማንበባት ይሄ ማንበባት ይሄ ማንበባት ይሄ ማንበባት። ስለዚህ በደንብ እናስላውና ምክንያቱም የብናኝ ተጽዕኖ ከባድ ስለሆነ ማለት ነው። እሺ ይሄን ይመስላል እንግዲህ አጽድተን ጨርሰናል። እሺ በይደነዋልም እናደርጋለን። ይሄን ከጨረስን በኋላ ኬብላችንን እንሰካዋለን ማለት ነው። ኦኬ ስክሪን ከዚህ በኩል እንሰካለን። ዘን የመጨረሻው ስፒከር አውትፑት እዚህ ጋር እንደምትመለከቱት ነው ግሪን ቦርድ ላይ። ስለዚህ ምን እናደርጋለን መሰላችሁ? ኦኬ ዳያል ሞድ እናድርግና እዚህ ጋር ስናነበው 0.446 እዚህም 0.446 ስለዚህ በስትክክል ምን ሆኗል ማለት ነው። እዚህ አውትፑት ላይ ደርሷል ማለት ነው። የት ጋር? እዚህ ጋር የበየር ነው አውትፑት። እዚች ጋር የነበረች አንድ ጃምፐር ኬብል አለች፣ የቻርጅ መሰለችኝ እንደነበረች እንመልሳለን። በእርግጠኝነት እቺ ኬብል የተሰራችው ቅድም የተሰነጠቀችው ነው የበየር ኮታ አይደለ? ያቺ ቦታ ስታይ ቀርታ ይመስለኛል። ግን ቢሆንም እንደ መጠባበቂያ ይሆናል ማለት ነው። ዘን ባትሪያችንን እንሰካ። ስለዚህ ስልካችንን እናስነሳ ማለት ነው። ለምን ስፒከሩን እንግጠምና ፍሬሙን እናድርገው እንሞክረው ስለሆነ ስልካችንን ማለት ነው። ኦኬ እየከፈተ ነው እንግዲህ ቻርጅ የለውም መሆኑ ነው። እንሰካው እስኪ 0.11 ባትሪው ሳይቀዘቅዝ አይቀርም። ዘን ማድረግ ባትሪው እስከሚነሳ ፈጠን ያለ ቻርጅ ላይ ሰካውና
ኤስ ሬሶች ምንድነው የምነግራችሁ ነገር ደብል ኮር ወይም ደግሞ እነዚህ ሲፒዩ እና ራሙ እንደዚህ የተደራረበ ነው እና በተለይ ኤ51 ኤ50 ኤ10 ኤ31 ምናምን ቻርጅ ላይ አንግሎ በማድረግ ምናምን የሚያሳዩ ስልኮች ብዙ ሙቀት ባትስነኳቸው ነው የምመክረው። ምክንያቱም ብዙ ጊዜ እነዚህ ራም እና ሲፒዩ መካከል ብይዱ ላይ ምን አለ መሰላችሁ ግሉ አለና ያ ግሉ ኖርማሊ ሙቀት ሲነካው የመነፋት ባህሪ ያለው ተግባባን። ስለዚህ ሙቀት በምታስነኩበት ሰዓት ምን ይሆናል ማለት ነው እንደውም የነበረውን ሊድ እያላቀቀው ወይም ደግሞ ሊዱ በሚሞቅበት ሰዓት ግሉ ማፎ ይመጣልና በዛኔ ምን ይሆናል ማለት ነው ግሉ ሲነፋ ከስር የነበረው ሲፒዩ እና ራሙ እየተላቀቀ ይመጣል። ስለዚህ ወደዛው ጸጥ ሊል ይችላል ማለት ነው። ስለዚህ ብሎር ስትጠቀሙ በጣም ጥንቃቄ ማድረግ አለባችሁ፣ በተለይ ኤር ላይ ማለት ነው። እነዚህ አሁን የነገርኳችሁ ስልኮች ላይ እነሱን ለመስራት ያው የተወሰነ ኤክስፒሪየንስ ይፈልጋል እንደሌላው ስልኮች አይደለም ቺፓቸውና በጣም ሰዓትም ይወስዳሉ። ደብል ከርቭ ከታችም ከላይም በየደ ስለሆነ በተለይ ሲፒዩ ማለት ነው አዛናቸው እና እነዚህ ስልኮች ላይ ሙቀት ነገር ብዙም ባታስነኩ መክራችኋለሁ። ዞሮ እስኪ 1% አድርገዋል። ስራችንን ለማየት እንክፈተው እዚሁ ላይ የስራችንን ውጤት እንመልከት እስኪ። ኦልሬዲ ወደ 17 ደቂቃ እየፈጀ ነው። እንደዚህ ፈጃል ብዬ አላሰብኩም ነበረ። ስትወፍ ያላችሁ ምን ነበር ሲምስ ውስጥ ተቀርቀራ ገብቶ ነበር። አልወጣም ማለት ድንበላት አስገብተው ነው እንዴት ነው እንደገባ ይቻላል። አቱም እንትን ታስቀምጥ ካለምቱን አስገብተው ነው ድንበላት ላይ ገባ ወይ ነው ከፍቷልና እንደ ካላስ አስገባን አይ እንደገባች ማለት ነው። የሆነ ጣሚል ድምጽ አልሰማችሁም? እንዴት እንደከፈተ ግራ ለመውጣት ነው ተፈቶ ነው የሚወጣው። ሶሪ በቃ እሺ ኮኮብ መሰረት ዜሮ ኮኮብ መሰረት እናደርግና እንደዛ ያው እናደርገዋለን። ሳውንድ የሚለው ውስጥ ገብተን ቴስት እናደርገዋለን ማለት ነው። ዶት እሺ ሴንሰር ስፒከር ሰርቷል። አልሐምዱሊላህ ስራችን በሰላም ተሳክቷል ማለት ነው። እንግዲህ አይታችሁታል። ጥቃቅን ነገራቶችን ደግሞ እንደዚህ በቀላሉ ልንገምታቸው የማንችል ነገራቶች ናቸው ማለት ነው። ኬዙ እንዲህ አይነት ስራዎች ሊኖሩ ይችላሉ። እንዲህ አይነትና መሰል ኬዞች ሲያጋጥሟቸው ወደኛ ልካችሁ ማሰራት ትችላላችሁ ማለት ነው። የዛሬ ስራችን ይሄን ይመስል ነበር። አልሐምዱሊላህ ተሳክቷል። በሌላ ትምህርትና ቪዲዮ እስከምንገናኝ